እንደዚህ እንደሆንሽ አይቼሻለሁ። ነይ ውጪ። ኧረ እባክሽ ማገናዘብ ስለቻልሽ ነው ከማንም ዱርዬ ጋር የምትንዘላዘዩ። እና አሁን ዱርዬ አይደለም። ሂጂ ቁጭ በይ። ወንድምሽ ሲመጣ እንደምንልሽ ለትምህርት። እሺ እሱን አስብበታለሁ። ብቻ አንቺ እንዳትናገሪ። ከዚህ በኋላ እንዳታገኝ። እንዴት አላገናኘም? ነገ እናታችን 14 ዓመት የአባታችን ደግሞ 13 ዓመት መሆኑን ረስተኸው ነው? እኔ ግን ቀኑ ሙሉ ሳስባቸው ነው የዋልኩት። አንቺ እንዴት ቀኑ ይፈጥናል? አንቺ ግን እስካሁን እዛ 14 ዓመት ላይ ነው ያለሽ። ቤት በኩል ልብላ አይነት ይመስል ጭቅጭቁን ከምግብ ጋር ታቀርቢልኛለሽ። እኔ እኮ አንተ እንድትበላ እንጂ እኮ ወደ ገበያ ልሄድ ነበር። በቃ ጋፊዎች ማረቆሽ ነው ሰላም። እናንተ ናችሁ ጋፊ ረጋዝ ልትሆኝ ነው። ጭራሽ ጋፊ ትለኛለች እናቴን ገለው። ትዝታ ከሰላምዬ ጋር ስትጣላ አይኗ ላይ ኃይለኛ ጥላቻ ነው ያየሁባት። ሰላም ወይኔ እናቴ ስንት ነገር ተነጋግረን ስንት ነገር አውርተን እንደውም ለሞገስ ነው የምነግረው። ቆይ እህቴ የቴሽ ነው ብሩክ ይኸውልህ ወንድሜ እኔ ሰላም እናልቻልኳት ከዱርዬ ጋር ገጥማለች። ምን ባለፈው ቤቱ ይዟት ሄዶ ልብሳቸውን አውልቀው ነው የደረስኩባቸው። ማን ዝም በያለሽ መሲ ንገሪኝ፣ ማን ነው? ከናቲ ጋር ናቲ እኮ ነው ያልሽው። ታውቆሻል? የናም ስም ጠፍቶኝ ነው። አሁን ሄዶ አንድ ነገር ቢያደርገውስ? ከሰፈር ከለቀቀ ቆይቷል። አገኘው። በጣም ነው የምትገርሚው። ቆይ ግን ከጠላታችን ጋር ምን እየሰራሽ ነበር? በእናትሽ ጨሞኛል። ለራሴ አጨቅጭቂ። ይሄኔ ወንድሜ አያውቅም አይደል ከእሱ ጋር እንደምትገናኙ? ቢያቅ ባያቅ ምን ይፈጠራል? ይልቁና ግቢና ተደበቂ። ይኸውልሽ ወንድሜ አንድ ነገር ያገኝና ከማን ጋር እንደነበርሽ ነው የምናገረው። እራስሽ ያመጣሽውን ጣጣ እራስሽ ትወጪ። ሄሎ ነው። እንዴት ሆናችሁ? ጫነቀኝ። ለጊዜው አልተደናነም። እኔ ነኝ ችግር ውስጥ ያሉት። እሺ ምንድነው የተፈጠረ ነገር አለ እንዴ? እባክህ እህቷ ስታይን ደሞ ይፈላል። ከእህቷ ጋር የፍቅር ግንኙነት አላችሁ ማለት ነው? እንደዛ ነገር። ቆይ ግን አንተ ለምን ነው ትንሿ እንደዚህ የሆነችብህ? አይ እሱ ረጅም ታሪክ ነው፣ ይቅርብኝ። ከትልቋ ጋር ካፕል ነገር ነው እንዴ? ማን እኔ? ኧረ አይደለም፣ የሆነ በስራ አጋጣሚ ተገናኘንና እንትን ስራ አለብኝ አባቴ ቸኩላል። በደብ ናቲን አይተኸዋል? አላየሁትም። ናቲ እኮ ከሰፈር ከገባ እኮ ቆይቷል። ሲመጣ ትነግረኝ ትችላለህ? ይቻላል፣ እነግርሃለሁ። ግን በሰላም ነው? እሱ አንተን አይመለከትም። አንቺ ሰፈር ከለቀሰው ጋር የታይሽ? ዛሬ አይደለም ያየኋት ወንድሜ፣ ቆይቷል ካየኋት። ታዲያ ለምን የዛኔውን አልነገርሽኝ? ያኔማ ጉዳዩን ተነጋግረን ፈተነው ነበር። ሁለተኛ እንደማታገኘው ቃል ገብታልኝ ነበር። እና ዛሬም በድጋሚ ተገናኙ? መጣው ቤት ጠብቂ ብያት ወጥቼ ስመለስ ሳጣት ከሱ ጋር ሄደሽ መስሎኝ ነው። ታዲያ በጥርጣሬ ነው እንዴ? አሁን እሷ የት ነች? አናገኛት እኮ ከሱ ጋር ነበረች። ገና ትምህርትሽን እንኳን ስትጨርሺ ከማንም ጋር ትንዘላዘያለሽ? ወንድሜ አይደለም የኔ ጥፋት ነው። መጽሐፍ ልትቀበል ሄዳ ነው። እባክህ ወንድሜ ተዋት። ዝም በለች። ራሷ ትናገር። ተናገሪ። ወንድሜ ቃል ገብቼላት ካቆምኩኝ እኮ ቆይቻለሁ። ደብተር ልቀበል ሂጄ ነው። ስታጣኝ ተጠራጥራ እኮ ነው። እሺ ከዚህ በፊትስ ቢሆን ያደረግሽው ነገር ትክክል ነው? ጥፋት እንደሆነ እኮ አውቃለሁ። ከዚህ በኋላ እንዲህ አይነት ነገር ብሰማ እገልሻለሁ። አየሽ አይደለሽ?
ከዚህም በላይ ገባሻል። አታገኝም ብዬሻል ነበር። ለምን አገኘሽው? አንቺስ ከዛ ሰውዬ ጋር ምን እያደረግሽ ነበር? ምን አገባሽ? ከኔ ጋር ልትፎካከሪ ነው? አንቺ እኮ ገና ህፃን ልጅ ነሽ። እንደዛ ከሆነ አንቺም ስለኔ ያገባሽም። ከመቼ ጀምሮ ነው ከኔ ጋር አፍ ለአፍ ላይ መካፈት የጀመርሽው? ታያለሽ፣ ለወንድሜ ከማን ጋር እንደነበርሽ እነግረዋለሁ። ንገሪዋ ጨምላቃ። ደግሞ ከዛ ዱርዬ ጋር ድጋሚ ላገኝሽ። እኔ ለሞገስ መናገር አይጠበቅብኝም። እራሴ የማደርገውን አውቃለሁ። ምን አይነት ቀን ነው? አሁን ምን ማድረግ ነው ያለብኝ? ጭራሽ አሳድጌ ከኔ ጋር መፎካከር ጀመረች። ወይኔ መሰረት እንደማታገኘው እኮ ቃል ገብታልኝ ነበር። ወይኔ ደግሞ ሞገስን በምን አይነት ሁኔታ ነው ጥዬ የመጣሁት? መቼም ሰው አያደርገኝም። አሁን ሳስብ ደወልክ። ለመሆኑ ደህና ነሽ? አትደውል ስላልሽኝ እኮ ነው እስካሁንም ያልደወልኩት። ምንድን ነው ነገሩ? እባክህ ሰላም ከዱርዬ ጋር ገጥማ አስቸገረችኝ እኮ። በዚህ እድሜ ወንድ ጓደኛ ይዛ ነው? ደግሞ ልጁ ጥሩ ቢሆን እሺ፣ አላሌ ዱርዬ እኮ ነው። ከስንት ሴት ጋር እንደማየው ባለፈው ራሱ ሊያበላሻት ሲል እጅ ከፍንጅ ነው ያዝኳቸው። እውነትሽን ነው? ተጠራጥሬ ባልከተላት ኖሮ ጉድ አድርጓት ነበር። ሁለተኛ አላገኘውም ብላ ዛሬም ድጋሚ ያገኘዋት። ፍቅር ከያዛት እኮ መለየት ከባድ ነው። ችግሩ በዚህ እድሜ ያደረገችው ነገር ሲያልፍ ነው የሚቆጨው። ደግሞ ከአንተ ጋር ስላየችኝ ለወንድሜ እነግረዋለሁ እያለች ነው። የእሷን ጥፋት ለመሸፈን ነው። ለማንኛውም ከነገረችው የቤተሰብ እርቅ ለማድረግ ሽማግሌ መላክ እንደሚፈልግ ሊነግረኝ ነው። በይው። አዎ ጨንቆኝ ነበር። አመሰግናለሁ። ጥሩ ምክንያት ነው። በቃ ነገ ደውዬ ያለውን ነገር እነግርሃለሁ። እሺ ደህና ደሪ። ስልክሽን እጠብቃለሁ። ቻው። ያው ናኦሚ እንደነገርኩ ነው። ለራሷ ስትል ነገሩን ወደ ናት ያዙሯለች። ቆይ ግን ከዛ ሰውዬ ጋር ምንድን ያላችሁ ግንኙነት? እሱማ የእናቴ ገዳይ ልጅ እኮ ነው። እውነትሽ ነው? እናትሽ ከእሱ ጋር ምንድን ነው የምትሰራው? እኔ ምን አውቄ ብለህ ነው? እንደሄዳችሁ እኮ አዋረችው ነበር እና ምን አለ? ከእህትሽ ጋር ጓደኛ መሆኑን ስጠይቀው አይደለሁም አለኝ። ግን አላመንኩት። ምን? ከገዳይ ቤተሰብ ጋር መሆኗ ሲገርመኝ ጭራሽ ጓደኛ ሊሆን ይችላሉ። አታደርገውም። ማጣራት ይቻላል። ጣጣ የለውም። እንደውም ጥሩ ተከታተላችሁ። አረ ምን ጣጣ አለው? ምን ስራልኝ ብለሽ ነው? እከታተላችኋለሁ። እና መቼ ነው ታዲያ የምንገናኝ? አንተ ሰውዬ መጀመሪያ እስቲ ከገባሁበት ጣጣ ልውጣ። በል ደግሞ አሁን እንዳመጣብኝ እደውልልሃለሁ። ቻው። ሰላም ራት ቀርቧል። ነይ ቢ። እናንተ ብሉ። ነይ አትጨማለቂ። ቆይ እኔ ልጥራት። እኔ እወስድላታለሁ። እሺ ካልሽ እስቲ የተፈጠረውን ነገር ከመጀመሪያ ጀምሮ ልታስረጅኝ ትችላለሽ? የቆየ ነገር ነው። አሁን ተናዳብኛለች የተረሳ ነገር በማንሳቴ። ቢቆይም ንገሪኝ። ከትምህርት ቤት ስመጣ አልፎ አልፎ ከልጁ ጋር ያት ነበር እና አንድ ቀን ቆይታብኝ ተጠራጥሬ ወጥቼ ስከተላት ከልጁ ጋር ልትሳሳም ስትል ደረስኩባት። እናም ወደ ቤት አምጥቻት መክሪያት ሁለተኛ ላታገኘው ቃል ገብታልኝ ነበር። ዛሬም ደግሞ ከቤት ወጥታ ስትቆይብኝ ተጠራጥሬ ነው የነገርኩ። ታዲያ ለምን ነበር የዛኔው ያልነገርሽ? ከዚህ በኋላ ልጁን አላገኘውም ቃል እገባልሻለሁ ብቻ ለወንድሜ እንዳትነግሪብኝ ብላ አልቅሳ ስለለመነችኝ እና እኔም ካቆመች እንደማልነግርህ ቃል ገብቼላት ነው። ከዚህ በኋላ ግን መግቢያና መውጫዋን ተከታተያት። በዚህ እድሜዋ ተበላሽታ እንዳትቀር። እኔማ ሁሌ ሳትተኝ እኮ እከታተላታለሁ። ምግብ ይዤላት ልሂድ። ሰላምዬ አንቺ አኩራፊ ወንድሜ እኔ ከፈለች በዚህ ምሽት የት ሄዳለች? እንጃ።
ታዲያ በዚህ ሰዓት ልትት ትችላለሽ? እኔ ነው ወንድሜ ልጅቷን እያሳለጨበት ብላኛለች። ያልተለመደ ባህል እያመጣች ነው። አትቆጣጠሪያትም ማለት ነው እንዴ? ከሷ ሌላ ምን ስራ አለኝ ወንድሜ? እሷን ከፊቴ ደፍተሬን ከጀርባ ያድርጌ እኮ ነው የተማርኩት። የእናቴን ሐዘን በስነ ስርዓት ሳላዝን እኮ ነው እኔም እናቴ ሆንኩት። 17 ዓመት ሙሉ ለኔ ኖርኩ ይመስላል? አልኖርኩም። ሰላም ከተወለደች ጀምሮ ለኔ የምለው ነገር የለኝም። አትቆጣጠሪያትም አትበለኝ። እንደ እህት ብቻ ሳይሆን እንደ እናትም ነው የተቆጣጠርኳት። ወንድሜ ቶ በቃ ይልቅ ሳትርቅ ፈልጋት። የት ነበርሽ? ሽንት ቤት መሄድ አይቻልም? ሰላምዬ ቤት በኩል ወተሽ ነው? አስተነገጥሽን እኮ። መቼም በእናንተ ለማስተዋል ነው ተጠያቂ። እሺ ለማንኛውም እራትሽን ብይ። ፈልግ ኖሮ እኮ መጥቼ ይበላ ነበር። በቃኝ ተይ። እንዴ ምን ማለት ነው? የት በልተሻል በቃኝ የምትይው? የትም አልበላውም፣ ግን በቃ መብላት አልፈልግም። ሰላም ወንድሜ እሺ በቃ እጄን አልታጠብኩም። ተነሽና ታጠቢያ። እኔ አጎርስሻለሁ። ነይ ቁጭ በይ። ይኸውልሽ እህቴ እዚህ ቤት እንደለመድሽ ሁሉም ነገር አልጋ ባልጋ ይሆንልሽ። ይገባኛል ያለሽበት እድሜ ፋየር ኤጅ ላይ ስለሆንሽ ሁሉም ልክ እንደሆንሽ ነው የሚሰማሽ። አውቃለሁ ግን በብዙ ተሳስተሻል። ይኸውልሽ እህቴ የሚገርመው ወንድሜ እና እህቴ እንደዛ ሲሆኑ አይቻቸው አላውቅም። ግራ ነበር የገባኝ። ተናግረሽ አጣላሻችሁ? ኧረ አይደለም ናኦሚ፣ ማታ ቶይሌት ሂጅ እህቴ ክፍል ገብታ ስታጣኝ የጠፋው መስሏቸው ነው መሰለኝ። የሌለ ተደናግጠው ሁለቱም ሲንከባከቡኝ ፍቅር ሲያሳዩኝ ነበር ያመሹት። ኦ አሪፍ አጋጣሚ። ይወድሻል ማለት ነው። እንደው ሲያጨናንቁሽ የማታምኑ ከሆነ እጠፋለሁ፣ ራሴን አጠፋለሁ። አበዛችሁት እያልሽ ነፃነትሽን ታውጃለሽ። ይሆናል ብለህ ነው እና ያለን። እስኪ ለማንኛውም ምን እያሰብክ ነው ስለመላኩ? እንግዲህ ከታተላቸዋለሁ። ምናልባት ዛሬ ከተገናኙ አረልቀቂ ነው ሲል ሰማኛለህ ነው። ከዚህ በኋላ ሰላም አጠገብ ብትደርስ እገልሃለሁ። ሰማኛ? አረ እገልሃለሁ። ልትሰይፊኝ ነው እንዴ? ምን ነው እንዴ? አዎ እገልሃለሁ። ከዚህ በኋላ አጠገቧ እንዳላገኘ ሰማኛለህ? ሰላም ማለት ጭራሽ ላንተ ማትገባ ልጅ ናት። ገና ልጅ ናት እሷ። መከራዬን ጠብሼ ነው ያሳደግኳት። የትም እንደምታተረምሳቸው አይነት ልጅ አይደለችም። ሰማ? እሷ እህቴ ብቻ አይደለችም ልጄም ናት። እሺ እውነት ከሰላም ጋር ድጋሚ ባገኘ አንተን ገድዬ እጄን ለመንግስት ነው የምሰጠው። ናሆ ሄሎ፣ አንተ ነው? ምን አይነት ሰው ናት? ሆ እንዴ ሄሎ፣ እንዴት ዘጋ? ሰላም ያልዘጋሽም እንዴ? ምንድነው? ቆይ መሲናት አይደል? ኃይለኝነታችሁ ከዘር ነው እንዴ? አንቃል ገለኝ ነበር። በየመታችን ስለሆነ ቻው። ለምን ትናገሪያለሽ ልበላት? አይሆንም ተይ እንዴ። መጀመሪያ ስለመላኩ እናጣራና መረጃጃችን ላይ ነው። በቃ እሺ ቻው። ፒስ ቻው። አንቺንማ ሳልቀምስሽ አልፋታችሁም።
ባደርግ ነው እኔ የገባኝን ያህል እንዲገባ ላደርግ የምችለው? በዚህ እድሜዋ ከወንድ ጋር ከገጠመች መበላሸቷ ነው። ወይኔ አምላኬ፣ ያ ተንከሲሳይን እንዴት ብላ ገባች? ወይኔ እህቴ። ሰላም ሰላም፣ ምን እያደረግሽ ነው? ለሰኞ ፈተና ያጠናው ነው። ነይ ነገ ከቤተ ክርስቲያን ስንመለስ ታጠኛለሽ። እሺ። ፈተና እንደሆንሽ እንዴት ሰማሽ? እኔ እንጃ። ለማንኛውም ማግዝሽ ነገር ካለ ንገሪኝ። አይ የለም። ምን ላግዝሽ? ምሳ ደርሷል። የወንድምሽ መምጫ ደርሷል። ሳንታ ተቀራረቢልኛለሽ። እስቲ ምን ሰራሽ? እስኪ የዛሬ 10 ዓመት ራስሽ ምን አይነት ቦታ የምታገኝ ይመስልሻል? እንዴ ምን አይነት ጥያቄ ነው? ስለወደፊት አታስቢም እንዴ? አስባለሁ፣ ግን ያን ያህል ዲቴል አስቤው አላውቅም። ምናልባት ከረሳሽው ሳድግ ፓይለት መሆን ነበር የምፈልገው። እሱንም አውቃለሁ። እኔ ያልኩሽ በ27 ዓመትሽ ራስሽን ምን አይነት ቦታ ላይ የምታገኝ ይመስልሻል? እኔ እንጃ እቴ፣ ማትሰነብኝ እኮ ጥያቄሽ። ለምሳሌ ማግባት፣ ስራ መያዝ፣ የራስሽን ቢዝነስ መስራት ምናምን አታስቢም? እኔ እንጃ አስቤው አላውቅም። ምናልባት ትምህርቴን ስጨርስ ከዛ ስራ ከዛ እኔ እንጃ አስቤው አላውቅም። በቃ እህቴ ህልም ሊኖርሽ ይገባል። ህልም ራዕይ ከሌለሽ ህይወትሽ እንደ ወራጅ ውሃ ነው የሚሆነው። ወራጅ ውሃ ታውቂያለሽ? ምናልባት ትቦ ወይም ዝም ብሎ የሚወርድ ውሃ? አዎ፣ እሱን ውሃ ሁሉም ሰው እንደፈለገ አቅጣጫ ሊያስቀይረው ይችላል። አልገባኝም። የሚወርድ ውሃና የኔ ህይወት ምን ያገናኛል? ህይወትሽም እኮ ልክ እንደ ወራጅ ውሃ ነው፣ ወደፊት እንጂ ወደ ኋላ አይልም። ግን እኮ ወራጅ ውሃን እኔ ወደ ኋላ ገፍቼ ልመልሰው እችላለሁ። ከፈለግሽ ማቆም ትችያለሽ። ከፈለግሽ ወደ ግራ፣ ከፈለግሽ ወደ ቀኝ፣ ደስ ወዳለሽ ማፍሰስ ትችያለሽ። ግን አንቺ የመለስሽው ወራጅ ውሃ ከሌሎቹ ከመንገድ ይዘገያል። ምክንያቱም ያ ውሃ ህልምም የለውም ሀሳብም የለውም። እዚህ መድረስ አለብኝ ስለማይል እንዳሻሽ መንገዱን ትመርጭለታለሽ። ግን ለምን ይሄን ለኔ ትነግሪኛለሽ? አንቺም እንደ ወራጁ ውሃ እንዳትሆኚ፣ ህልም እንዲኖርሽ፣ እንቅፋት ከሚሆኑብሽ ሰዎች እንድትርቂልኝ ነው ውዴ። የዘፈን ደርደርታው ትላለች እናቴ ስትይ ሰምቼሻል። ቀሌን አይደለም ውዴ። ናሁን በምንም መስፈርት ሊሆንሽ አይችልም እኮ። መጀመሪያውኑ እንደዛ ትይኝ እህቴ። አሁን ባለሽበት እድሜ ጭራሽ እንደማትረጂኝ አውቃለሁ፣ ግን ላንቺ የሚሆን ወንድ አይደለም እህቴ። እውነቱን ልንገርሽ፣ በጣም ነው የምወደው። በቃ ፍቅር ይዞኛል። ምን ማለት ነው ሰላም? እንዴት ከእንደዚህ አይነት ሰው ፍቅር ይዝሻል? ምኑን አይተሽ? የቱ የስራ ፍቅሩ? የትኛው ማንነቱ ማረከሽ? ስለማታውቂው ሰው ባታወሪ። ደግሞ ፍቅር መስፈርት ይፈልጋል። ስለ ፍቅርማ እንዲህ ተራቀቂ። የራስሽን ጉድጓድ እየቆፈርሽ እንደሆነ ግን ወቂ። ምናልባት ጉድጓድ ሆኖ ታይቶሽ እንዳይሆን። አሁን ወጡን በምን ትቀንሺዋለሽ? እኔ ያለልሽ ጉድጓድ ተስፋ። ስለዚህ ጉዳይ ልትጠይቂ ነበር ማለት ነው የጠራሽ? ነበር። እንዴት እንደማስረዳሽ ግን እንጃ። እኔ ራሱ ስለሱ ጥሩ ሰው መሆን እንዴት እንደማስረዳሽ አላውቅም ጭራሽ። አዎ እህቴ፣ እንደምትይው አይነት ልጅ አይደለም። ታረጋግጭልኛለሽ? አዎ አሳይሻለሁ። ንግግሩና ባህሪው አዋዋሉን ቢመስል ልቡ ግን ገራገር ነው። ሸውዶሻል በጣም። አልሸወደኝም እህቴ። እኔ ላንቺ ላረጋግጥልሽ እችላለሁ ምን አይነት ጥቅም አልባ ሰው እንደሆነ። ሹር አሳይኝ። እኔም የልጁን ጥሩነት ፕሩፍ አደርግልሻለሁ። እሺ ጨረሰን? ጨርሰናል። እሱን አንቺ ሳሎን ይዘሽ ሂጂ፣ እኔ ይሄን ይዤ እመጣለሁ። ዛሬ ያለው ትሮ ቀረ። ምን ሆኖ ነው? ቢያንስ ስልክ እንኳን ቢያነሳ ጥሩ ነበር። በቃ ሰላምዬ፣ አንቺ ብቻሽን ብዬ እሱ ሲመጣ ይበላል። ኧረ ወንድሜ ሳይመጣ። እሺ ነው ወይ ወጥቼ ዞር ዞር ብዬ ልየው።
ወንድሜ ምን ነው የቆየኸው? ስራ በዝቶብኝ ነው። ወዴት ሄድሽ ነው? እኔማ አንተን ፍለጋ እየወጣሁ ነው ስልክ አላነሳ ስትለኝ። በእኔ እንግባ። ስራ በዝቶብኝ ነው ስልክሽን ያላነሳሁት። ታዲያ ቢያንስ እየመጣሁ ነው አትልም እንዴ? ሰላም ያላንታል በላ እንደምትል ታውቃለህ። ወንድሜ ካላንተ እንደማልበላ ያወቅህ ትቆያለህ እንዴ? ስራ በዝቶብኝ ነው የቆየሁት። ግን እኔ ብቆይም አንቺ ምግብ መብላት አለብሽ። ወንድሜን እያየሁ ስበላማ ደስ የሚለው አጭበርባሪ በያን ዝም ብለሽ ታጥቢያለሽ እንዳትነሽ። እንዴ ወንድሜ ምን ሆነ ነው? ምንም አይደለም። እስኪ ስራ ስሰራ ቀውቆብኝ ነው። ምንም አይደለም እኮ ሳይኝ ተራ ነገር ነው። ምንም አይደለም። ወንድሜ ምን ነው ማሳይሽ? ተራ ነገር ነው አልኩሽ እኮ ሳይኝ። ምን ማለት ነው? ለምንድን ነው የማትበይው? ወንድሜ ተራ ነገር እስኪ እንዴ እንደዚህ ታሽጎ ወንድሜ ምንም የተፈጠረ ነገር የለም። ተራ ነገር ነው። ስራ ስሰራ ቀውቆብኝ ነው አልኩሽ። ወንድሜ ሳይኝ ቀውቆብኝ ነው አልኩሽ እኮ። ምንድን ነው ኢንፌክሽን እንዳይፈጠር ምንም የሚፈጥረው ነገር የለም። ተራ ነገር ነው።